አገልግሎት መስጫ ተቋማት ወይም ቦታዎች ላይ ስትሄዱ ምን አይነት ሰዎች እንዲያስተናግዷችሁ ትፈልጋላችሁ? እርግጠኛ ነኝ የብዙዎቻችሁ መልስ ትሁት የሆነ ትህትናን የተላበሰ እንደምትሉ። ትልቅ ድምጾችንና ትልቅ ኢጎዎችን በሚያከብር ዓለም ውስጥ ጸጥ ያለ ጥንካሬ አለ። ብዙውን ጊዜ ችላ ይባላል ትህትና። ነገር ግን አትሳሳቱ፣ ትህትና ድክመት አይደለም፣ ጥበብ ነው። በቁጥጥር ስር ያለ ኃይል ነው። እናም ዛሬ ትሁት መሆን ማለት ምን ማለት እንደሆነ በደንብ እናያለን። የበሰለ ሰው ወይም ትልቅ ሰው ትህትናን የተላበሰ ነው። ትህትና ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ትክክለኛ ማወቅ የትህትና ወንድምና እህት ነው። አሁን ትክክለኛው ማወቅ የትህትና ወንድም ወይም እህት ነው ብዬ ነው አስበው። በጣም ስታውቂ ደረትሽን አይደለም የምትነፊው፣ ከወገብሽ ነው ጎንበስ የምትይው። ማወቅ ጎንበስ እንድትይ ያደርግሻል። ትሁት እንድትሆን ነው የሚያደርገው ማወቅ። ትሁት እንድትሆኝ ይምጠቅም ይርቀቅም ይድቀቅም ሁሉንም ሰው በኩል እንድትመለከቺ። እንደውም ማለት ነው በሌሎች አለማወቅ አንቺ የምትታበይ አትሆኝም። ስታውቂ ምንድነው የምትሆኚው? የሌሎችን አለማወቅ ያንቺ ክስረት እንደሆነ ታስቢና የሌሎችን አለማወቅ ወደ ማወቅ ለመቀየር ጎንበስት ያተወርጃለሽ። ላይ ተሰቅለሽ አትቀመጭ። ትህትናን በይበልጥ ለመረዳት ይረዳን ዘንድ አጠር ያሉ ሁለት ታሪኮችን በየተራ እንመልከት። አንድ አዛውንት ገበሬ እና አንድ ወጣት ፕሮፌሰር በባቡር ጉዞ ላይ ይገኛሉ። በጉዞው የተሰላቸው ፕሮፌሰር ጊዜ ማሳለፊያ እንዲሆናቸው በማሰብ ከገበሬው ጋር አንድ ጨዋታ ለመጫወት ይወስናል። ፕሮፌሰሩም የጨዋታውን ሕግ ለገበሬው አብራራ። ጥያቄ ጠይቆታለሁ፣ መልሱን ካላወቁ 5 ብር ይሰጡኛል። ከዛ እርሶም ጥያቄ ይጠይቁኛል፣ መልሱን ካላወቁት 500 ብር ሰጦታለሁ። ገበሬው በእሺታ አንገታቸውን ነቀነቁ። ፕሮፌሰሩ በምድርና በጨረቃ መካከል ያለው ርቀት ምን ያህል ነው በማለት ጥያቄውን ጀመረ። ገበሬው በዝምታ ከኪሳቸው 5 ብር አውጥተው ከሰጡት በኋላ ጥያቄያቸውን አስከተሉ። ተራራ ሲወጣ 4 እግር ሲወርድ ደግሞ 3 እግር ያለው እንስሳ ምንድን ነው? ፕሮፌሰሩ ደነገጠ። ምክንያታዊ የሆነ መልስ አሰበ። ስልኩን ጎረጎረ፣ ግን መልስ ማግኘት አልቻለም። በመሸነፍ ስሜት ቅጣቱን 500 ብር ለገበሬው ሰጣቸው። ገበሬው ብሩን ተቀብለው ምንም ሳይሉት ጋደም ይላሉ። የሽንፈት ስሜትና መልሱን የማወቅ ጉጉት ውስጡን የበላው ፕሮፌሰር እንደ መበሳጨት እያረገው እና አንበሳው ማለቴ እንስሳው ቅድም የጠየቁኝ ምንድን ነው ሲል ገበሬውን ይጠይቃል። ገበሬውም ለአፍታ በምጸት ፈገግታ ካስተዋሉት በኋላ እኔም አላውቀውም ብለው 5 ብር ሰጥተውት ጋደም አሉ። አያችሁ፣ አንዳንዴ ትዕቢት የውድቀት መጀመሪያ ነው። ትልቅ ነገር አውቃለሁ ብሎ የሚታበይ ትንንሽ ነገሮችን ለማስተዋል አይቻለውም። ምክንያቱም ትህትና የእውቀት መጀመሪያ ነውና። ትህትና ታላቁ የህይወት ቅመም ነው። ናፖሊዮን እጅግ በጣም ትምክህተኛ ነበር። ለነገሩ የቀድሞ ፈረንሳውያን ወንዶች ሁሉ ለክብር ትልቅ ቦታ በመስጠት ይታወቃሉ ይባላል። ናፖሊዮን ብዙዎችን ድል አድርጎ ሲያበቃ በመጨረሻ አውሮፓዎች እንዳለ ባላሰበው መልኩ ተሰባስበው የወተርሉ ግንባር ላይ በአንድ ላይ ተባብረው ድል አደረጉት እና በግዞት ወደ ኤልባ ደሴት ተላከ። የሱ ልብ ግን ጉደኛ ነበር። በግዞትም ሆኖ እጅ አልሰጠም፣ አልበገርም አለ። ከዚያም አምልጦ ድጋሚ ፓሪስ ላይ ነገሰ። ለ100 ቀናት ዕድሜ የቆየው መንግስትን መስርቶ አልዘለቀለትም። በመጨረሻ ናፖሊዮን ለፍርድ ቀረበ። ከነሙሉ ትዕቢቱ ነበር። ለዳኞቹ ዝቅ ለማለት ለማጎንበስም ፈቃደኛ አልነበረም። ይህንን የተረዱት ከሳሾቹ መላ ዘየዱ። ተከሳሹ በችሎት የሚቆምበትን ሳጥን መግቢያው ላይ ከአናቱ በኩል ትልቅ ጣውላ መቱበት። አጎንብሶ እንዲገባ ለማስገደድ ነው። ናፖሊዮን ግን ምን አደረገ? የተከሳሹ ሳጥን ጋር ሲደርስ ተንበረከከ። ተንበርክኮ ደረቱን ቀጥ እንዳደረገ ገባ። አላጎነበሰም። ይህ ታሪክ ምን ያህል እንደሆነ አላውቅም፣ ግን ከሰማሁት ጊዜ ጀምሮ ይገርመኛል። ናፖሊዮን
በራሱ ኃይል ከመጠን በላይ ባይመካ ኖሮ በጊዜው የሚያሸንፈው ምድራዊ ኃይል አይገኝም ነበር ይባላል። ትንሽ ጎንበስ ማለት የሚችል ተፈጥሮ ቢኖረው ኖሮ የዓለም ታሪክ ሌላ ይሆን ነበር። በእርግጥ በታሪክ በኃይላቸው ታላላቅ ድልን ተቀዳጅተው የምናገኛቸው ሰዎች ከፍ ያለ በራስ መተማመን ነበራቸው። ሂትለርን ውሰደው፣ ስታሊንን፣ ቸርችልን ውሰደው፣ ቻርለስ ደጎልን፣ ፊልድ ማርሻል ሞንቲጎመሪን ውሰድ። ሁሉም ከፍ ያለ የአልበገር ባይነት መንፈስን የተላበሱ ናቸው። የእኛን አፄ ቴዎድሮስንም መጥቀስ እንችላለን። ብዙ ጀግኖች ለሌላው ከማጎንበስ ሞታቸውን ይመርጣሉ። ትንሽ ትህትና፣ ትንሽ ማጎንበስ፣ ትንሽ ውርደትን መቀበል፣ ትንሽ መለሳለስን፣ ትንሽ መሸነፍን የቻሉበት ግን በታሪክ ዘልቀው እናገኛቸዋለን። አንዳንዴ ለሰው ልጅ ከታላቅ የጀግንነት መንፈስ ባሻገር ትንሽ ዝቅታ ታስፈልገዋለች። እንደ ክርስቶስ፣ እንደ ዳዊት፣ እንደ ሲዳርታ ቡድሃ፣ እንደ ብዙ የሰነበቱ የሰው ልጅ ጀግኖች ሰውነትን አለመርሳት፣ ትንሽ ትህትና፣ ትንሽ ዝቅ ማለት የግድ ይላል። ራሳቸውን ዝቅ ዝቅ ያደረጉ ከፍ ከፍ ብለዋል። ራሳቸውን የቆለሉ ከሚገባው በላይ በራሳቸው ኃይልና አቅም የተመኩ ማናህሎኝነት ያየለባቸው ሁሉ ደግሞ እድሜያቸውን ያላግባብ አሳጥረዋል። የሰው ልጅ ታሪክ የሚነግረን ይህንኑ ነው። በተለይ ብዙዎቹ የዓለማችን ሃይማኖቶች የሚሰብኩት ሂዩሚሊቲን ወይም ትህትናን ነው። ኢየሱስ ዝቅ ብሎ የደቀ መዝሙሮቹን እግር እንዳጠበው ምድሪቱን ካየን ፍሬዎቹ ሁሉ ወደ ሰማይ ተበትነው በአየር ላይ ሲበቅሉ የማናያቸው ለምንድን ነው? ሁሉም የሚበቅለው በመጀመሪያ ወደ መሬት ወድቆ ነው። ፍሬ የሚያፈራው በዝቅታ ውስጥ ነው። በዚህች ሕይወታችን ለመጽደቅ መውደቅን፣ ለማፍራት ከአፈር መቀላቀልን መቀበል የግድ ይለናል። ትህትና የአብሮ መኖር ሁሉ የጀርባ አጥንት ነው። ፍሬ የያዙ ቅርንጫፎች ዝቅ ይላሉ የሚለውን ማሰብና ማስታወስ የግድ ይለናል። ትህትና ያሳጣን ፈጣሪ በሰላም ቆዩን። ሰናይ ጊዜ